እቺ ቆንጆ ሴት አያቷ ልዕልት እንደሆነች ስትነግራት በጣም ትደነግጣለች። እንዴት እኔ የአንድ ሀገር ልዕልት ልሆን እችላለሁ ብላ ደንግጣ ወደ ቤቷ እየሮጠች ትሄዳለች። ታዲያ ወደ ቤት ከደረሰች በኋላ ለእናቷ እንዴት ለ15 ዓመት ያክል ሳትነግሪኝ ብላ እየጠየቀቻት ነበር። ታዲያ እናቷ አንቺ እንዳትጨነቂ ፍሬ ሆነሽ እንድትኖሪ ነው ብላ ትነግራታለች። ከዛ በኋላ እቺ ሴት አልተቀበለችም ነበር ልዕልት ለመሆን። ታዲያ ግን አያቷ ተስፋ አልቆረጠችም ነበር። እሷ ልዕልት እንድትሆን ብላ ብዙ ነገር እያደረገች ነበር። ከዛ መጨረሻ ላይ የእሷ አያት ወደ ቤታቸው ትሄድና እናቷ እያነጋገረቻት ነበር። ከዛች ሴት ከትምህርት ቤት ትመጣለች። ታዲያ አያቷ ካየች በኋላ በጣም ትደነግጥና እየሮጠች ነበር። ከዛ መጨረሻ ላይ አያቷ ወደ ቤት ይዛት ትሄድና እንዴት እንደ ልዕልት መንቀሳቀስ እንዳለባት ለዚች ልጅ ታስተምራታለች። ከዛች ልጅም እየተማረች ነበር። ታዲያ ግን እቺ አያት በጣም እየደበራት ነበር፣ እየደከማት ነበር። ምክንያቱም እቺ ሴት አልፈለገችም ነበር፣ ያለ ፍላጎቷ ነበር እየተማረች የነበረችው። ከዛ መጨረሻ ላይ ለእረፍት ወደ ቤት ሂጂ ትላታለች። ከዛ ወደ ቤቷ ትሄዳለች። ታዲያ ወደ ቤቷ ከሄደች በኋላ አያቷ የሆነ ሜካፕ የሚሰሩ ሴቶች ወደ እሷ ትልክና እቺ ሴት ሜካፕ እንድትሰራ ታደርጋታለች። ከዛ መጨረሻ ላይ እቺ ሴት ሜካፕ ትሰራለች፣ ሁሉ ነገር ትስተካከላለች። ፀጉሯን ከተስተካከለች በኋላ በጣም የምታምር ልዕልት ሴት ትሆናለች። ከዛ እቺ ሴት ራሱ መስተዋት ላይ ፊቷን ካየች በኋላ በጣም እየደነገጠች ነበር፣ እየተገረመች ነበር። እንደዚህ አይነት መልክ እንዳላት ራሷ አታውቅም ነበር። ታዲያ ወደ ጓደኛዋ ትሄዳለች በመኪና። ከዛ የጓደኛዋ ትንሽ ወንድም እሷ ካያት በኋላ በጣም ይወዳታል። እሷ ክራሽ እየሆነ ነበር፣ በጣም እየወደዳት ነበር። ከዛ እሷ ጓደኛው ትመጣና መጨረሻ ላይ እቺ ሴት ለጓደኛዋ ልዕልት እንደሆነች ትነግራታለች። ከዛ አንድ ላይ ወደ ትምህርት ቤት እየሄዱ ነበር። ታዲያ እቺ ፀጉሯ እንዳያዩት ብላ ኮፍያ ትጠቀማለች። ከዛ ክላስ ውስጥ ያለ ሰዎች አንድ ነገር ይገጥማል።